ሰላም ሰላም የሜሪኮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ጤና እንዴት ይዟችኋል? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰሞኑን ያው በተለያዩ ምክንያቶች ቪዲዮዎች መስራት አልቻልንም። ዞሮ ግን ዛሬ እንግዲህ መጥተናል። ዛሬ የመጣነው እንግዲህ በደስ በሚል ቪዲዮ ነው። አይ ሆፕ ትወዱታላችሁ ብዬ ነው የማስበው። ንግስቲቷ ዛሬ እንግዲህ ራሷን እየተንከባከበች ነው። የዛሬ 2 ዓመት ነው እንግዲህ እኔና እሷ ትዳርን ሀብለን የጀመርነው። ሁለተኛ ዓመታችንን በማስመልከት እንግዲህ የተለየ ነገር ለማድረግ ሳይሆን እራት ወጥተን እንድንበላ ነው ያሰብኩት። እሷንም ቴክ ኬር እንድታደርግ ራሷን ለመጀመሪያ ጊዜ እንደዚህ ጥፍር መሰራት፣ ፀጉሯን መሰራት ምናምን ያደረገችው እንግዲህ እኔ እስከማውቃት ድረስ የዚህ ብዙም አድናቂ አይደለችም። ግን ያው በተለያዩ ምክንያቶች እነዚህን ነገር ስታረግ አላያትም። እንዲሁም በተፈጥሯ ቆንጆዬ ስለሆነች ዛሬን ግን ማድረግ ስላለባት እኔም ደስ እንዲለኝ ይሄንን አድርጋለች። ያው እንደምታዩት ቆንጆዬ ሆናለች። ፀጉሯን ተሰርታ ጥፍሯን ተሰርታለች። ለየት ብሎብኛል። እሷ ራሷ ግራ ገብቷታል። ይሄንን ተሰርታ ራሷን አልመስል ብላለች እና እዚህ ጋር ጠዋት የወጣን ነው። ፀጉር ቤት ገብታ ምናምን ስትል እንግዲህ ውላበት በረሃብ ተቃጥላለች። ምሳ አይሉት ቁርስ አይሉት ራት አይሉት ብቻ ራቷን በሚለውን ውሰደውና እንዴት እየተንገበገበች እንደምትበላ እዩዋት። ልብስ ቼክ እያደረገች ነው። እንዴት እንደሚያደርጋት አይ ነው ሚስቴ ቆንጆ እንደሆነች አውቃለሁ። ግን ደግሞ ምንድነው ብዙ ጊዜ ያው ቤቴ ስለምትል እንደዚህ አይነት ነገሮች ላይ ፎከስ አታደርግም። ራሷን ሰውነቷን ለማስተካከል እየሞከረች ነው። ይገርማችኋል በ24 ሰዓት አንድ ጊዜ ነው እየበላች ያለችው። ቀንሳለች። በጣም ነው የቀነሰችው ሰውነቷ። ግን ያው መጀመሪያ ትንሽ ሰውነቷ ከፍ ያለ ስለነበር ብዙ ላይ ያስታውቅ ይችላል እንጂ ሰውነቷ በጣም ቀንሷል። እዚህ ጋር ደግሞ ቲክቶክ ላይ የመጣ ትሬንድ አለና እሱን አክት እያደረገች ነው። ልብስ እየመረጠች ነው። በዚህ አጋጣሚ የቱ ይሻለኛል እያለች ግን ያው አልተደሰተችም ብዙም። ሰውነቴ ነው የምትለው በእያንዳንዱ አጋጣሚ ልጇን ለመውለድ፣ ትዳሯን ለማስተካከል፣ ቤተሰቧን ለማስተዳደር በምታደርገው ጥረት ራሷን ጣል ስታደርግ ነበረ። እንግዲህ ይህን 2 ዓመት ቀላል አይደለም። ግን ደግሞ ቤት እየገነባች ነው። በብዙ ፈተናዎችም ቢሆን ራሷንም ቤተሰቧንም እያቆመች ነው ያለችውና ይሄንንም ልብስ አለች። አልሆነም። ፋይናሊ ጋሼ መጡ። ጋሼም ደግሞ ራሳቸውን ፋፈሽ አድርገው ነው የመጡት። ያው እያባበሰች አንድ አይነት ልብስ እንልበስ ተብሎ ነጭ በነጭ ለበስን። እንዴት ነው ያምርብናል ብዬ አስባለሁ። ቆንጆ ነው። በጣም አምሮብናል። ነጭ እንደዚህ እንደለበስነው ነጭ የሆነ ህይወት ከዚህ በኋላ እንዲገጥመን ለራሳችንም ምኞታችን እየገለጽን እንዴት እንደምናሳልፍ እንዴት እንደምንሆን እያያችሁ ነው አይደል? እና በጣም ደስ የሚል ምሽት ለማምሸት ይሄንኛውን ልብስ ምርጫችን አድርገናል። እሷም ደግሞ ይሄን ልብስ ወደዋለች ፋይናሊ። እኔም ደግሞ የወደድኩት እውነት ለመናገር ይሄንን ነው። ተያይዘን ወደ አሰብንበት ቦታ ነው የሄድነው። እራት ነው ልንበላ ያሰብነው። ማየንም አላየኋቸዋትም በርግጥ እሷም ራሷን ልዕልት ትመስላለች። እንዴት ነው ሄዷል ልብሳችን? ቆንጆ ነው። አይ ቆንጆ ነው ምንም አይልም።
ቆንጆ ነው፣ ቆንጆ ነው። እንግዲህ ተያይዘን እራታችንን ለመብላት ሁለተኛ ዓመታችንን እግረ መንገዳችንን ለማክበር ነው የሄድነው። ቆንጆ ምሽት እናሳልፋለን ብዬ አስቤያለሁ። እኔ ነኝ ይሄን ፕሮግራም ያደረኩት። እናት ብዙም የምታውቀው ነገር የለም። እኔ ደግሞ ለእንደዚህ አይነት ነገር ብዙም የምመች አይደለሁምና ወደ ሆቴሉ ሄድን። እንግዲህ ኤሌቬተር ውስጥ እናት እንደምትዋት በጣም ደስተኛ ሆናለች። እማዬን ይዋት እንደው የሄድንበት ቦታ እንግዲህ ለፋሚሊ የሚመች ቦታ ተብሎ ሌሎች እንግዶችን ላለመረበሽ ሕፃን ልጅም ይዘን ማረፍ የምንችልበት ቦታ ላይ ነው ለመምረጥ የሞከርኩት። እዚህ ጋር የምንበላውን እራት ለመምረጥ እያሰብን ነው። እናትን እያስመረጥኳት ነው። እማዬ በጣም አስቸጋሪ ነች። ልጅ ይዞ ግን ለመዝናናት ትንሽ ከባድ ነውና ኖርማሊ የራስንም ብቻ ሳይሆን ከአጠገባችን ያሉትንም ሰዎች ምቾት ላለመንሳት በተቻለ መጠን ዞር ያለ ቦታን የመረጥነው እና እንደምታዩት እናት ደስ ብሏታል። በጣም አምሮባታል። ፍንድቅድቅ እያለች ነው። በቃ በጣም ደስተኛ ነች እና እኔም እሷ እንደዚህ በመሆኗ ደስተኛ ነኝ። ይሄ 2 ዓመት እንግዲህ እንደምታስቡት ቀላል ዓመት አልነበረም። በብዙ እንትኖች ያለፍንበት፣ በብዙ ፈተናዎች፣ በብዙ መከራዎች ለመለየት ጫፍ የደረስንበት ብዙ ነገሮች የገጠሙን ዓመት ነው። በተለይ 2018 ሊያልቅልን ነው። በጣም ደስተኞች ነን። እማዬ እዚህ ጋር በቃ ተዋት፣ ነፍሷን አታውቅም። እኛ ስንሳሳም ስታይ በቃ ወይ ትጮኻለች ወይ ትበሳጫለች፣ ወይ በጣም ትስቃለች እና በጣም ነበር የምታዝናናን የነበረው። ደግሞ ከአጠገባችን ሌሎች ሰዎች ነበሩና እነሱም ልጆቻቸውን ይዘው መጥተው ነበር። እማዬም እዛው ጠብሳ ነበር። አንድ ጎረምሳ ላቀቅ ብላ በቃ በስንት መከራ ነው እንትን ያልነው። ልጁን በጣም ወዷት ምናምን በቃ ደስ የሚል ምሽት እያሳለፍን ነበረ። እራት አዘዝን። ቆንጆ እራት በላን። እናቴ ይሄን እራት በልታውም አታውቅም፣ አይታውም አታውቅም። ልሞክረው ብላ ነው ያሰበችው እና ሌሊት ነው ይሄንን ቮይስ እየሰራ ያለሁት እንደተመለስን ማለት ነው። እና እንቅልፌም እየተጫጫነኝ ነው የማወራው ከዚህ ሙድ ሳልወጣ ማለት ነው። ያው ልባችን እኛ ላይ መሆን አልቻለም። አብዛኛውን ትኩረታችን ልጃችን ላይ ነበር የነበረው። ልጅ ይዞ መዝናናት እንደማይቻል በደንብ አረጋግጫለሁ። ሀሳባችንም ትኩረታችንም እሷ ጋር ነበር የነበረው። እንደዚህ እያለን አመሸን። እናት ተለውጣብኛለች። እንደዚህ ሆና አይቻት አላውቅም። አለባበሷ፣ ፀጉሯ፣ ፊቷን በእርግጥ ምንም አይነት ሜካፕ አልተቀባችም። ግን ያው ለእኔ አዲስ ነው፣ ለእሷም አዲስ ነው። ጥፍሯንም ተሰርታ ብዙ አታውቅም። ግን በተፈጥሮ የራሷን ነገር በጣም ነው የምወድላት። እሷም የራሷን ተፈጥሮ ትወደዋለች። እንደዚህ እያለን እየተጫወትን እያወራን በጣም ነው የምታስቀኝ። ስለ ራሷ ነው የምታወራው። እንደዚህ እየተሰማኝ ነው፣ እንደዚህ እየሆንኩ ነው እያለች ነው የምታወራኝ። እያትማ ስትበሳጭ የኔ ጣፋጭ። እዚህ ጋር ደግሞ ሰለቻት፣ ደከማት። ስለዚህ ከእሷ ጋር እንጨፍር ብለን እየጨፈርን ያለነው። ሰው ሁሉም እማዬን በቃ በጣም አይን ውስጥ የምትገባውና ያው አብሮ እየጨፈረን ነው። ሰዎቹም ሀይ እያለች ነው እየጠበሰችውን እናት እማዬ እየጠበሰችውን
አይ ትለዋለች፣ እዚህ ጋር ትበሳጫለች። ደግሞ በተራዋ እናትየዋ ለመሸከም ሞከረች። ዞሮ ግን እኛ ምንድነው እዚህ ጋር ዋናው ቁም ነገር የነበረው የራሳችን ጊዜ እንዲኖረን፣ እናትንም ደግሞ ከዛ ካስከፋኋት ጊዜ እንግዲህ ስሙ ምን ይሁን አናውቅም፣ ብቻ ቺክን አለው ምናምን ብለውን ያዘዙልን ነገር ነው የበላነው። ቆንጆ ራት ነው ግን እውነት ለመናገር ቆንጆ ራት ነው። በትልቁ ነው ያጎረስኳት። ፍቅርና ጉርሻ ሲያስጨንቅ ነው አይደለም የሚባለው? በቃ እንቅ እስኪያረጋት ነው ያጎረስኳት። እያልን እንደዚህ ደረስን። 2 ዓመት በትዳር ማሳለፍ ቀላል አይደለም። እንኳን 2 ዓመት 1 ዓመት 1 ቀን ራሱ ከባድ ነው። ብዙ ፈተናዎች የሚያልፍበት፣ ብዙ ደስታዎች የሚያልፍበት ነው። እኔ እዚህም እደርሳለሁ ብዬ አላስብም ነበር በተለያዩ ምክንያቶች። ያው አብዛኛውን ታውቁታላችሁ። ግን ደግሞ እግዚአብሔር እንደፈቀደው ነው የሚሆነው። እኛ በእርግጥ ከፈጣሪ ጋር ነው ሁሉ ነገራችን ያገናኘነው። ፈጣሪ ደግሞ እኛን ይጠብቀናል። እና በጣም መጥፎ ነገሮችን ማሰብም አልፈልግም። እኔ በተቻለ መጠን ደስተኛ የሆነ ህይወት እንዲኖረኝ ነው የምፈልገው። ከዚህ በኋላ ልጃችን አድጋ ሌላ ደግሞ እሷን ተከትሎ የሚመጣ ልጅም ይኖራል። እሱንም ታሳቢ የተደረገ ህይወት እንዲኖረኝ ነው የሚፈልገው። በጣም ደስ የሚል ምሽት፣ ቆንጆዬ ምሽት ነው ያሳለፍነው። ከምንም በላይ ደግሞ ደስ ያለኝ እንደምናመሽ ፕሮግራም እንደዚህ አድርጌያለሁ ብዬ ስነግራት እሷ በጣም ደስተኛ መሆኗ ነው። ብዙ አይደለም የሚጠበቀው እውነት ለመናገር ሰዎችን ለማስደሰት ትንሽ ነገር መጠበቅ፣ ትንሽ ነገር መሞከር ከተቻለ በጣም በብዙ ነገር ደስተኛ መሆን ይቻላል። እዚህ ጋር እኔና እማዬ ለእናት ያዘጋጀንላትን አበባ ይዘን መተናል። እየደነስን እየጨፈርን ነው። ያው እናት እዚህ ጋር አልጠበቀችም ነበረና ይዤላት መጣሁ። ደስ አላት። እንዳልኳችሁ የተለየ ነገር ኖሮ ሳይሆን ይሄ ግዴታችን ነው። ለህይወታችን አንዱ መሳሪያ መሆን ያለበት ምንድነው? ትንንሽ ነገሮችን መሰጣጠት፣ ማስታወስ፣ አለሁልሽ እንደማለት ደስ የሚል ነገር የለምና እናት ደስተኛ ሆነች። እኔ ብዙም የስጦታ ሰው ባልሆንም ግን ደግሞ አንዳንዴ ያው መሆን ስላለበት እናደርጋለን። በዚህ መልክ እንግዲህ አበባዋን ተቀበለች። ከራቱን ላቋርጬ ነው ትዝ ሲለኝ ለካ አበባ አለኝ ብዬ ይዤ የመጣሁት። ራቱን አበባውን ሰጠኋት። ደስ አለን። ቆንጆ ምሽት አመሸን። ያው ከዚህ በኋላ ብዙ ነገሮች ሊፈጠሩ ስለሚችሉ እነሱን ያው ልናሳያችሁ አንችልም። ግን ደግሞ ዋናውን ነገር ነው ላሳያችሁ የፈለግኩት። ቆንጆ ምሽት አሳለፍን። እማዬ ይኸውላችሁ እንግዲህ ሳትወልድ ብላ የሚባለው እንግዲህ በዚህ ምክንያት ነው። በእያንዳንዱ ነገር ላይ እማዬ ኢንቮልቭ ታደርጋለች። እናትና እማዬ እውነት ለመናገር ተለያይተው አያውቁም እስካሁን ድረስ ባለው ማለት ነው። ከተወለደች ጀምሮ በማንኛውም አጋጣሚ እማዬን ሳትይዝ ወዴትም ተንቀሳቅሳ አታውቅምና በጣም ጀግና እናት። ቤቷን ለማጥናት
ያላት ኳሊቲዎች በጣም የሚገርሙ የሚደንቁ ናቸውና ራት በላን ጠጣን። ማየም ደግሞ ድክም ስላላት በጊዜ መግባት ስላለብን ያዛገኝ ሁሉም ማውራ በጊዜ ነው መግባት ያለብን ብለን በጊዜ ሲባል እንግዲህ ኦልሞስት 5 ሰዓት ሊሆን ነው ወይስ ማታ 5 ሰዓት ሊሆን ነው። ይህን የሚመስል ምሽት አመሸን። ወደ ኤሌቬተራችን ወጣን። ቀረጻ ላይ ነው ያለችው እናት ራሷን እያሳየች ነው። የባሏን ኮት ተሸክማለች፣ አበባዋን ይዛለች። እያልን